የመልእክቴ ዋና ርዕስ በጌታ በኢየሱስ ክርስቶስ ስም እንደዚህ የሚል ነው። የመንፈስ ቅዱስ ሙላት በአማኞች ህብረት ውስጥ እንዴት እንደሚሆን። ስለዚህ የህብረት ጸሎትና የመንፈስ ቅዱስ ሙላት እንዴት አሉ የተያያዙ እንደሆነ አንድ እንደሆነ ለማሳየት ነው ፈልገው ዛሬ። ክብር ለጌታ ይሁን። አሜን ነው። የመንፈስ ቅዱስ ሙላት በብዙ ሐዋርያት መልእክት ምዕራፍ 1 ላይ 2 ላይ 3 ላይ 4 ላይ 8 ላይ 9 ላይ 10 ላይ በጣም ተምረናል። ይሄ 4 ዓመት ግን ዛሬ ማሳያችሁ አንድ ነገር ነው። ይሄም ቁልፍ እንደሆነ በህይወታችሁ ላይ እንድትይዙት በማሰብ ነው። የአማኞች ህብረት የቅዱሳን ህብረትና የመንፈስ ቅዱስ ሙላት እንዴት በህይወት ዘመናቸው የተያያዘ እንደሆነ ሊለያይ እንደማይችል ይሄንን ነው ማሳያችሁ። ክብር ለጌታ ይሁን። ፈጠን ብለህ ጆን አንብበልኝ። ሐዋርያት ሥራ 4 ከቁጥር 29 እስከ 31 ያለው ነው ዋና ምዕራፍ የምናየው። ጆን ግን አሁን የምታነብልኝ ሐዋርያት ሥራ 2 ቁጥር 2 እና 3። ሐዋርያት ሥራ ምዕራፍ 2 ቁጥር 2 እና 3። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላው። ሃሌሉያ! ተቀምጠው በነበረው ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። እንደ ልሳንም የተቀጣጠሉ ልሳኖች ታያቸው። በእያንዳንዳቸውም ላይ ተቀመጡባቸው። ሃሌሉያ! በእያንዳንዳቸውም ላይ ተቀመጡበት። ከወንበራችሁ ተነሱ። ጂክላቦስ አንድ ደቂቃ ጸልያለሁ። እጆቻችሁን አንሱ። አባቶ ክርስትና ዝም ብሎ ኖርማል እንዳይሆንባቸው እኛ ይሄ ውስጣችን ገብተው እንድንፈረጥግ እንድንዝናና እንድንመካብ ባህሎት እንድንኖር ጧት ወንጌል ነገ ወንጌል ጧት ጸሎት ማታ ጸሎት ጧት ቃል ማታ ቃል በየሰዓቱ ቃል ማንበብ የቃሉ ዕውቀት መረዳት መንፈስህ መረዳት ክብርህ መረዳት እንዲሆንላቸው በኢየሱስ ስም ጸልያለሁ። አባቶ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። ልጆችሽ ከእግዚአብሔር የተማሩ ይሆናል። የልጆችሽ ሰላም ይበዛል። እንደምን ሰላማቸው እንዲመሳ የመንፈስ ሙላት እንዲወድባቸው ጸልያለሁ። የመንፈስ ቅዱስ ሙላት ያለው ሰው ደስታ አለው፣ ሰላም አለው። አይነጫነጭም፣ ግራ አይጋባም። በኢየሱስ ስም ይሄ መንፈስ ያገኘ እሳት በኢየሱስ ስም ዛሬ ያገኛቸው። አገልጋዮችን ያገኛቸው። ግራ የተጋቡ እንዲነቃቁ ያገኛቸው። መንፈሳዊ ነገር ችላ ያሉ ያገኛቸው። አቤቱ መንፈሳዊ ጉዞ የከበዳቸው መንፈሳዊ እድገት የከበዳቸው ሁሌ ክርስትና ኖርማል የሆነባቸው እሳት ያገኛቸው። በዓለም ዙሪያ ያሉ ክርስቲያን ያገኛቸው። የእግዚአብሔር ልጆች ያገኛቸው። በአውሮፓ በአሜሪካ ያሉ ያገኛቸው። ይህም ቤት በእሳት ሙላው። ከፍ አድርጉ እጃችሁን። ፓትሲያ ፓኖ ዣካዴ ሃራባስ ኤላራራባስ አይምሯቸው ይከፈት፣ ልባቸው ይከፈት። የመንፈስ እሳት አሁን ይወደቅባቸው። የመንፈስ ልዕልና ይቆጣጠራቸው። የኃይሌ ይቆጣጠራቸው። በኢየሱስ ስም ሆነባቸው። አሜን በይ። በኢየሱስ ስም ሆነበት። ፔናቶ ሴፓኖስ አላታከባው ሼፓኖ አዲኖ ማታኬራ ቦሳፓቺያ ድንገትም እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበት ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም ላይ መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በሁሉም ላይ ምን ሞላ? መንፈስ ቅዱስ። ምን ነበር? የቅዱሳን ህብረት። ምን ሲያደርጉ ቆዩ? ሲጸልዩ። ከመቼ ጀምሮ? ከሐዋርያት ሥራ ምዕራፍ 1 ቁጥር 8 ጀምሮ፣ ቁጥር 4 ጀምሮ። አሜን ነው። ቁጥር 4 ጀምሮ ከነሱም ጋር አብሮ ሳለ አንደኛ ሐዋርያት ሥራ ምዕራፍ 1 ቁጥር 4 እና 5 ነበር። ከነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁት አብ የሰጠው ተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ክርስትና ማለት ይሄ ነው። በመንፈስ መጠመቅ። አሜን። በመንፈስ የማይጠመቅ ክርስቲያን ወይ ልሳኑ ወደ ውስጥ አይወጣ፣ ወይ የታምራት አገልግሎት አይገልጥም፣ ወይ አይፈውስም፣ ወይ የሆነ ነገር አለበት። ግን ይሄ በመንፈስ መሞላት ማለት ክርስቶስ እስከሚመጣ ድረስ እስከ ሕይወት ፍጻሜያቸው ድረስ አሜን አሜን። የመንፈስ ቅዱስ ሙላት የኃይል አሰራር ልክ እንደ ባህር ውቅያኖስ ነው። ዕውቀቱ መረዳቱም ልክ እንደዛ ነው።
ስለዚህ እግዚአብሔር እየጨለፈ ነው ከህልውናው የሚሰጥ። አሜን አሜን። ይህ በመንፈስ መሞላት ማለት ምን ማለት ነው? የእግዚአብሔር ቁጥጥር በአንተ ላይ መምጣት ማለት ነው። የእግዚአብሔር ቁጥጥር ማለት የመንፈስ ቅዱስ ሁለንተና አሰራር ይቆጣጠራል ማለት ነው። በእግዚአብሔር ቁጥጥር ማለት የመንፈስ ቅዱስ ሙላት ማለት በአጭሩ ይግባችሁ፣ በአጭሩ በእግዚአብሔር ሀልዎት ላይ መኖር። ብዙ ሰዎች እንደው እንደ ሌላ ነገር አድርጎ ያስባሉ። መንፈስ ቅዱስ የለም የሚሉ ቤተክርስቲያኖች አሉ። እስትንፋስ ነው የሚሉ አሉ። እኛ ግን መንፈስ ቅዱስ አምላካችን ነው። አሜን ነው። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ ምንድን ነው? አምላካችሁ ነው። አፋችሁን አውጣችሁ ተናገሩ። አባ አባ እያላችሁ እንድትጸልዩ የሚረዳ ያልቻላችሁን ስለናንተ የሚቃትት የሚጸልይ ተብሎ ሮሜ 8:26 ላይ የተጻፈው 27 ላይ እሱ ማን ነው? መንፈስ ቅዱስ ነው። የሱ መሞላት ማለት ሁሉ ጊዜ ከእግዚአብሔር ሀልዎት ጋር መኖር፣ ሁሉ ጊዜ ወንጌል እያገለገላችሁ እንድትኖሩ፣ ሁሉ ጊዜ ጠዋትና ማታ እንድትጸልዩ፣ ሁሌ ደስተኛ እንድትሆኑ። አሜን። ሁሌ የድል ሕይወት እንድትኖሩ፣ ሁሌ የስኬት ሕይወት እንድትኖሩ መንፈስ ሁሉ ጊዜ ይሙላባቸው። በቤተሰብ ደረጃ ይሙላባቸው። ልጅ አባትና ይሙላባቸው። ከስብራት ይጠብቃቸዋል፣ ከአደጋ ይጠብቃቸዋል። የመንፈስ ቅዱስ ሙላት ያለው ሰው ሰይጣን ይፈራዋል። የመንፈስ ቅዱስ ሙላት ያለ ሰው ምስጋና አለው፣ ዝማሬ አለው። ላዳኬ ላባጆራ ባሃዳን እያለ ይጮሃል። ይሄ በገንዘብ አይገኝም። ሐዋርያ ሥራ 8 ላይ ሲሞን የሚባል የአንድ አምላክ የሚቆጠር ጠንቋይ ዮሐንስና ጴጥሮስ ሰማርያ ሄዶ እጅ በመጫን መንፈስ ቅዱስ ብዙዎች ላይ ሲወርድ ልሳን ሲናገሩ ልዩ ልዩ ቋንቋ ሲናገሩ አየና ተደነቀና እባካቸው እኔም ላይ ጫኑብኝ። ይኸው ገንዘብ ሚሊየንስ አቀራ። በሚሊየንስ መንፈስ ቅዱስ ሙላት አታገኙ። ጌታንም አታውቁ። መንፈስ ቅዱስ የለም በዚህ ዘመን የምትለው ያንተ ሚሊየን ትሪሊየን ብታቀርብ እኛ እጃችን አንጭንም። ከዚህ በኋላ የኛ እጅ መጫን በዚህ ሪቫይቫል ውድ ነው እንድታውቁ። የተቀቡ ሰዎች እጃቸው ማንም ሰው ላይ አይጭነው አብ እግዚአብሔር እስካልፈቀደ በስተቀር። ወደ ሰማርያም የላካቸው አብ እግዚአብሔር ነው። ጳውሎስን ወደ ኤፌሶን የላከው ጌታ ኢየሱስ ነው። መንፈስ ቅዱስ ካልፈቀደ በስተቀር ይዘም ብሎ የሚመጣ አይምሰል። እሱ ፈቀደበት ቦታ ሲተት ግን እንደ ንፋስ ይመጣል። አሜን አሜን። ተቀመጡ። ይኸውላችሁ እምነት ይሁንባችሁ። አንድ ጊዜ ይሄ ተጸልዮ አሜን ካልክ እሱ እንደ ንፋስ ነው የሚገባብህ። ካንተ የሚጠበቀው አሜን ማለት ብቻ ነው። ልብን ከፍተህ ማመን እንጂ ሰው አይደለም። መንፈስ ቅዱስ አታየው፣ መንፈስ ነው። ልክ እንደምትተነፍሰው መንፈስ ነው፣ አታየው። እሱ ግን ይዳስሳል፣ እሱ ግን ይነካል፣ ከመከራም ያወጣል፣ ከስጋትም ያወጣል፣ ደስተኛ ያረጋል፣ ሐሴት ይሞላል። አንዳንዶቹ በየቤታቸው ጸሎት ሲባል የሚነጫነጩ ምስቶች አሉ፣ ደስተኛ የመሆን ባል አለ። ማልና ምስት ደግሞ ለጸሎት እንትን ሲሉ አመፀኛ የሚሆኑ በቃ ልጆች አሉ፣ ጸሎት የማይፈልጉ። አንዳንዴ ይግላሉ፣ አንዳንዴ ይጨምራሉ። በዚህ በዓለም ዙሪያ ያላችሁ ይሄ ነገር አለ። እናትና አባት ሲንበረክ እንቅልፍ መጣብኝ የሚሉ፣ ጸሎት ሲባል ምሰራው ነገር አለኝ የሚሉ ወጣቶች አሉ። በየቤቱ ጉድ አለ። ሄይ አባትና ልጆች ሲሰባሰቡ ባካችሁ እኔ ዛሬ ደክሞኛል ምስትላለች። ይሄ ህብረትን ምን ማድረግ ነው? በንካት ምን ህብረትን መናቅ ነው። መንፈስ ቅዱስ ምናት አትሙላን ማለት ነው። በአጭር ቋንቋ አብርሃም እንዲህ ማለት ነው። መንፈስ ቅዱስ ያንተ ሙላት አልፈልግም። በቃ ህብረት ላይ ተሰብስበን ማጸልይ ከሆነ መንፈስ ቅዱስ አይመጣም። የመንፈስ ቅዱስ ሙላት የሚመጣው ህብረት ላይ ነው፣ ጸሎት ላይ ነው፣ ወንጌል ምስክርነት ላይ ነው። የሚመጣውም ኢየሱስን እንድታከብረው ወንጌል እንድታገለግል መንፈሳዊ እድገት በሕይወትህ እንዲመጣ ነው። አንዳንዱ ቤቴ ይጸልያሉ አታገኙም። መንፈስ ቅዱስ ቤተክርስቲያን በአገልግሎት ኮኔክት ሆነ ይሞልሃል። መተህ ማንን ነው የምታገለግለው? ምእመናንን። ግን ከአካል ውጭ ሆነ ከህብረት ውጭ ሆነ አይ ምስቴ ጋር ጸልያለሁ መንፈስ የለም መነቃቃት ልታገኝ ትችላለህ። መንፈስ ቅዱስ ግን ሙላት የሚመጣው ምኑን ሊያድስ ነው? ህብረቱን ሊያድስ፣
ወንጌል ሰው እንዲያገለግል ኢየሱስ ክርስቶስ በሕይወታችሁ ግሎሪፋይ ነው። ማለዳ ጸልዮ ጆን ተሞልቶ ሊመጣ ይችላል። ያ የተሞላው ምን እንዲያደርግ ነው? እንዲያፈስ ነው። መረዳት ይኑራችሁ። ታካቾቻችሁን በመንፈስ ሁሌ የጋላችሁን ኤፌሶን 4:30 መንፈስ ቅዱስ ምን አድርጉ? አታሳዝ ማሳዘማል እንዲኮን ህብረት አልፈልግም፣ ጸሎት አልፈልግም፣ ስራ ይበልጥብኛል፣ ልጆቼ ይበልጥብኛል፣ ልጆቼን አመጣለሁ አይ እኔ ስራ ምትል ከሆነ ምን ይያልከው ነው? እግዚአብሔር በቤተ ክርስቲያን አገልግሎት ላይ እየገፋ ካለ እድል ሲሰጥ እየገፋ አይምሰላችሁ። ይኸውልህ ጌታን ማገልገል በሱ መመረጥ ትልቅ እድል ነው። ያውም እኛ እንደ ጭንጋፍ የምንቆጠር ምናምንቴዎች ባገለገላችሁ በኋላ እንኳን እንዲህ በሉ፣ እኛ ለቁጥር የማይገባን የማረባ ሰዎች ይሄን እንድንፈጽም ስለረዳን ጸጋ ስለ ልጅ ደም ስለ ስሙ እናከብራለን በሉ። ማንም በራሱ አይመካ፣ የሚመካ ቢኖር እግዚአብሔር ይመካ። ቻሳሪያ አንደኛ ነጥብ የሚመካ ቢኖር በገንዘቡ አለ፣ በዘር አለ፣ በጎሳ አለ፣ ፕሮፌሰር ዶክተር ስለሆነ በዳነው በክርስቶስ በደሙ በስሙ በተከበረው አሜን የልጁን ደም አይቶ በጠራው አብ እግዚአብሔር በመረጠው ባከበረው በሱ ይመካ። የእግዚአብሔር ፍቃድ ጠይቆ ያለ እግዚአብሔር ፍቃድ የሚሆን ነገር ሁሉ ምን ማለት ነው? ከርስ ማለት ነው። መንፈስ ቅዱስ ልክ እንደ ቅቤ ነው። አሜን አሜን። ኢየሱስን ምን ያደርገዋል? እያጣፈጠ ይገልጠዋል። አሜን 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 አሜን። ክትፎ ያለ ቅቤ አይሆንም። የእግዚአብሔር ቃል ያለ መንፈስ ቅዱስ አይገለጥም። አየህ መንፈስ ቅዱስ ቃል ላይ ሲገባ ኢየሱስ ይበራል። ሃሎ እሱ ሁሌ ስራው ማንን ማክበር ነው? ጮካትልም እሱ ሁሌ ማንን ማክበር ነው? ክርስቶስን ማክበር። እሱ ሁሌ ማንን ማድረግ ነው ስራው? አፖስትልን አይደለም በእኔ ውስጥ የተሳለው ኢየሱስን። ጳውሎስ አለ ኢየሱስ በእኔ ውስጥ ተስሏል። ክብር ለጌታ ይሁን። ቁጥር 29:30 ምዕራፍ 4 የመጨረሻ መልእክቴን ነካ አድርጌ ጨርሳለሁ። ፈጣን በቀባው በቅዱስ ብላቴና በኢየሱስ ላይ ሄሮድስና ጴንጤናዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር እጅን አሳቢ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጽሙ በዚች ከተማ በእውነት ተሰበሰቡ። አሜን። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። አሜን። ለመፈው እንደ ባለ 50 ቀን ምዕራፍ 2 ቁጥር 2 ላይ እንዳነበብ ነው። ቁጥር 4 ላይ በሁሉም ላይ መንፈስ ቅዱስ እንደሞላ ሐዋርያ ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም ላይ እንደ እሳት ተቆራርጦ መጣ፣ በሁሉም ላይ መንፈስ ሞላባቸው እንዳለ እነዚህም አማኞች አሁን ደግሞ ተሰብስበው እየጸለዩ እንዳለ መንፈስ ቅዱስ መጣ። እንደገና ምን ሆነ? በኃይል ሞላባቸው። ለምን? ከዛ በፊት ማታ ታስሮ ነበር ጴጥሮስና ዮሐንስ ታስረው አሰቃይተው ከዚህ በኋላ በዚህ ስም ወንጌል እንዳሰብኩ በዚህ ስም ስሰብክ ብናገኛችሁ ወየውላችሁ ቢሉ እነሱ ምን አሉ? ለሰማይ አምላክ እግዚአብሔርን የሰማነውን ያየውን እሱን ነው እንጂ የምንናገረው የእናንተን ቃል አንፈጽማሉ። የጌታን ቃል ትፈጽማላችሁ። በዘመናችሁ የእግዚአብሔር ኃይል በእናንተ ይገለጣል። አሜን በላይ በኢየሱስ ስም እየባረኩ ነው። አሜን በላይ በኢየሱስ ስም በዘመን የመንፈሱ ኃይል መጥቶብህ የእግዚአብሔር ቃል ባንተ ይነገራል። ታምራት ድንቅ በእጆች ይሆናሉ በኢየሱስ ስም አሜን ብላ ውሰድ። ባየላ ይኸውላችሁ እኔ እግዚአብሔር ላይ ቃሉ እንደሚለው 1% አላወራረድም። እኔ ቃሉ እንደሚለው ነው እግዚአብሔርን ማምነው። አሜን 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 አሜን። አሁን እነ ጴጥሮስ የሉም፣ እነ ዮሐንስ የሉም። በዘመኑ ያላችሁ ጴጥሮስ ዮሐንስ እናንተ ናችሁ። ይሄ ቃል ይኸውልህ የጸጋ ስጦታ ምስጢር ማወቅ ለዚህ በጣም ቆንጆ ነው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ጀምሮ ስታዩ መንፈስ እንደወደደ ለአንዱ ምን ይላል? ለአንዱ ምን ሰጠ ይላል? የጥበብ ቃል። የጥበብ ቃል ማለት ምን መሰለህ? ወደፊት ሊመጣ ያለውን የሚነገር ትንቢታዊ ቃል ማለት ነው። አሜን። it is future አሜን አሜን። ስለ ፊውቸር የሚናገር ነው። አሁን ይኸውልህ በጥበብ ቃልም ነው የመጣው። ሁለተኛ የእውቀት ቃል ማለት ሁለተኛው ሪቬሌሽን ስጦታ የእውቀት ቃል ነው። የእውቀት ቃል ማለት ደግሞ ያኔ በነ ጴጥሮስ ዘመን ምን ሆኗል? ተፈጽሟል። ያኔ በነ ጴጥሮስ ዘመን የመንፈስ ቅዱስ ሙላት ምን ሆኗል? ተፈጽሟል። ሁለተኛ አሁንስ ይፈጸማል። ቃሉ አሁን የሚነገረው ያለፈውን እየተናገረ አሁን በነ ጆን ላይ በነ ኢያሱ ላይ በእናንተ ላይ ይሄ ቃል እግዚአብሔር እየተናገረ ነው። ይሄ ማለት የፕሬዘንስም ዘፓስትም ማለት ነው።
ዘወደው ዘናንጉለ ዘወደው ጋር የእውቀት ቃል ማለት ይሄን አሁን በእውቀት ቃል ነው የምናገረው። በእውቀት ቃል ጸጋ ስጦታ ስናገር ምን ይሆናል? እየሰማው ድርጊቱ የተፈጸመው ያኔ በነ ጴጥሮስ ነው፣ ግን አሁን በአንተ ላይ ይሆናል። አሜን። የእግዚአብሔር ቃል ያለፈውንም ያሳያል፣ ያሁንም ያሳያል። አንዳንድ ጊዜ መንቃት ያለበት አገልጋዩ የሚናገረው በጥበብ ቃል ነው በእውቀት ቃል ነው ወይስ በታምራት ቃል ነው? መለየት አለበት። አሁን የሚሰብከው በእውቀት ቃል ጸጋ ስጦታ ይባላል። ይሄ ደግሞ ጴጥሮስን እያሳየ ኃይል አንተ ጋር ይመጣል። ኢየሱስ ቀራንዮ መስቀል ከመሄዱ ሞልቶ የተነሳው የትንሣኤውን ኃይል ኢየሱስን እያሳየ አሁን አንተ ትሞላ። አሜን። ማለዳ ገና ልጁ ሳይ በእናቱ ማዕፀን ውስጥ ሆኖ ሳለ ዮሐንስ የሚባል ብላቴና ኤልዛቤት ማዕፀን ውስጥ ሳለ ስሙ ማን ትለዋለህ? ዮሐንስ ትለዋለህ። እሱ ማዕፀን ውስጥ ሆኖ ምን ሆኗል ይላል? በመንፈስ ቅዱስ ተሞልቷል። ያ በዛ ዘመን ነው። አሁን ግን አንተና አንተ የምትወልደው ልጅ በመንፈስ ይወለዳል። መንፈሳዊ ልጆች መንፈስ ይሞላባቸዋል። መንፈስ ትሞላለህ በኢየሱስ። ዛሬ በእውቀት ቃል ጸጋ ስጦታ ነው ማስተምረው። አሜን ነው። ይሄ ማለት ምንድነው? ያኔ ተፈጽሟል። አሁን ደግሞ በቤቱ ላይ እግዚአብሔር ልጆቹን ይቀባል። አሜን አሜን። ሙላት ያኔ ብቻ አይደለም፣ መንፈስ ቅዱስ ሙላት አሁንም አለ። ስለዚህ አሁን ካለ ፕሬዘንስ ነው፣ ባንተ ላይ ይመጣል በኢየሱስ አሜን። ደግሞ ባንተ ላይ ይወርዳል በኢየሱስ አሜን። አሁን በደንብ አድርጋችሁ አድምጡኝ። በዚህ ክፍል አማኞች እግዚአብሔር የትኛው ክፍል? ሐዋርያት ሥራ 4 ከ29 እስከ 30 አንድ ያለው 33ን እስቲ ደግማ አንብበልኝ። 33 ያመኑትም ሕዝብ አንድ ልብ አንዲትም ነፍስ ነበሯቸው። ገንዘባቸውን ሁሉ በአንድነት ነበር እንጂ ካለው አንድስ ነገር እንኳ የራሱ እንደሆነ ማንም አልተናገረም። ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር። አለቀ። በምን? በታላቅ ኃይል። በሁሉም ላይ ታላቅ ጸጋ ነበረባቸው። ዛሬ የምጠማው ይሄ ነው። በታላቅ ኃይል ወንጌሉን ይመሰክሩ ነበር። በሁሉም ላይ ታላቅ ጸጋ ነበር ማለት ታምራት ያደርጉ ነበር ማለት ነው። ድንቅ ይሰሩ ነበር ማለት ነው። ሁሉ ይበረከክላቸው ነበር። ጦንቃዩ እነሱ ይሞሉ ተንበርክኮላቸዋል። አሜን። ታላቅ ኃይል ማለት የነ ጴጥሮስ ጥላቸው ጭምር ይፈውስ ነበር። ጥላቸው ላይ ደዌ አምጥቶ ሲያስተኝ ይፈውስ ነበር። እና ሐዋርያ ጳውሎስ እንደዚህ ላባቸውን በሙቀት የጠረጉበት ይሄ ላባቸው ሲወረወር ደዌ ይፈውስ ነበር። አሜን አሜን። ልብሳቸውን እንኳን ያስነካ ሰው ሄዶ ደዌ ሲያስነካ ደዌያን ይፈወሱ ነበር። ይሄን የሚያል የክርስቶስ ጸጋ ወድቆባቸው ነበር። ይውደቅብህ ዛሬ ይሄ ክብር ይውደቅብሽ። አሜን። በእጅሽን አስተሽ አሜን። በልጅህን አስተህ አሜን። ይሄ ኃይል ይውደቅብህ። አሜን አሜን። በንግድ ፍሬያማ ትሆናለህ። ይሄ አጥቅሲያብህ ራእይ ማየት ትችላለህ። ይሄ አጥቅሲያብህ ሌሊት ሕልምህን ያሳያል፣ ጉዞውን ያሳያል፣ ፍጻሜን ያሳያል፣ የትዳርን ልክ ያሳያል። ይሄ ኃይል ይፈውሳል በኢየሱስ። ምንም እንኳን የአይሁድ መሪዎች አማኞች እግዚአብሔርን ድፍረት ይወላቸው ምን ጸለዩ ይላል? አንደኛ አማኞች ድፍረት እንዲያገኙ ጸለዩ። ድፍረት አታል አይደል? ለምን መሰለ? ክርስቲያኖች ብዙ በጸሎቶቻቸው መልስ እንዳይገቡ እንዳይጸኑ የሚያደርጋቸው ሰይጣን ነው። ጸልዬ እስከምትቀበል እንዳትሄድ የሚያደርግ ሰይጣን ነው። ቸልታ ያስገባል። በቃ እግዚአብሔር አልመለሰልኝ፣ ምን አታገለኝ። እግዚአብሔርን እጅን ይጠመዝዛል። አዎ ሲጠመዝዛል። እጁን ባጠመዝዝ ፊቱን ወደ አንቴናውን እንዲያዞር ታረጋለህ። ዚስ የጻድቅ ሰው ጸሎት በስራ ኃይልን ታረጋ። እግዚአብሔር ጻድቁም ጮሆ እግዚአብሔርም ሰማው። የእግዚአብሔር ጆሮ አንቴና ታዞራለህ ማለት ነው። ይሄ አሕዛብ የሚናገር ንግግር አትስማ። እግዚአብሔርን ግን እንዲያድርግ ብለን አናዘው። ጆሮን ወደኛ በጸሎት እናመጣዋለን። አሜን ነው። አሁን የጸሎት ስልቱ ጥበቡ ገባችሁ አይደል? እንዲያድርግ ብለን አታዘውም። እግዚአብሔር እሱ ሉዓላዊ ነው። እሱ ሁሉን አዋቂ ነው። ገና ከመንበርከክ ከመጸለይ በፊት ምን እንደምትጸልይ በደቂቃ ውስጥ በሰከንድ ውስጥ እግዚአብሔር ያውቃል። መጽሐፍ ቅዱስ ነው። ገና ተንበርካችሁ ከመጸለያችሁ በፊት ምን እንደምትጠይቁ እግዚአብሔር ያውቃል። በአንዳች አትጨነቁ፣ በጸሎት በምስጋና ልመናቸውን ጥያቄያቸውን እሱ ፊት አቅርቡ። ለዚህ ነው ለሚጠይቅ ሁሉ ማቴዎስ 7:7 ይሰጠዋል። ለሚያንኳኳ በሩ ይከፈታል። ለምን አንኳኳ? ችግሮቻችሁ አታመሰግኑ፣ ተከፈተ ብላችሁ አታመሰግኑ። ጠየቃችሁ፣ ሪሶርስ ተቀብያለሁ። ነገም እስከምትቀበል እምነትን አንድ ማድረግ አለበት። እግዚአብሔር ላይ
በእግዚአብሔር ብቃት ችሎታ ይጸለያል እንጂ በአንቺ ጸሎት ብቃት እግዚአብሔር ፊት አይጸለይም። ዊዝደም ማለት ይሄ ነው። ዓለም ታደክመናለች። ሰይጣን ትልቁ ስራ ቅዱሳን ልብ አድርጎ እንድንፈራ ችላ እንድን ግዴለሽ እንድን በቃ ነገ ሰራለሁ፣ ይሄ ሳምንት እጸልያለሁ፣ ይሄ ሳምንት ፕሮግራም ጀምራለሁ። አይጀምርም። ሰይጣን ይሄ ነው ስራው። ስጋችን ላይ ጥያቄ ያመጣል። መጠንቀቅ ያላችሁ ነፍሳችሁ ላይና ስሜታችሁ ሐሳባችሁ ላይ ሰይጣን ሐሳብ እንዳያመጣ ወጋው ልትሉት ይገባል። ክብር ለጌታ ይሁን። አሜን። ሂድ ከዚህ ጂካ ሶፓ የስጋ ነገር ኤልዛቤት ይዛ ስትመጣ ሂጂ በኢየሱስ ባለህበት ቦታ። ለምን መኪና ላይ አትሆንም? ለምን ሰዎች አይኖር? ለምን ቡና ቤት ቻለሞስ አሜን ነው። ምንም እንኳን የአሁን መሪዎች ብዙ ቱባቸውም ቢያስፈራሩና ቢያስፈራሯቸውም በድፍረት ቃሉን መስበክ እንዲጸልዩ ጸኑ። ይሄ ልክ ከሮብ መልእክቱ ጋር የተያያዘ ነው። እነዛ ሶስቱ ሰዎች ምን ይላሉ? ላንተ ምስል ዳንኤል ትንቢተ ዳንኤል ምዕራፍ 3 ላይ 3 ደቂቃን የተባሉ እሳቱ በተጣሉ ሰዓት እንሙት እንጂ ላንተ ምስል በመስበክና በመጸለይ እንጸናለን ብሎ ወሰኑ። እነሱም ቃሉን ሰበኩ። በሽተኞች እንዲድኑና ተአምራትንም ድንቅ ነገሮችንም እንዲደረጉ እጅን ዘርጋ በማለት ወደ ጌታ ጸለዩ። ዛሬ ማታ ያ መልእክት ተለቋል ዩቲዩብ ላይ። ምን ይላል? በተጨነቀው ጉዳይ ላይ ተአምራትን ታያለህ የሚል ነው። አሜን። ዛሬ ተአምራት ቅባት ይግባባቸው። ድንገት የሆነ ቦታ ስትገቡ የተአምራት ኃይል ይቀበል። አሜን። ሽባው ተተርትሮ ተመልከተው። የሞተ ሰው ሲያመጡ ከሙታን ይነሳ። የአምላኬ ቅባት በእናንተ ላይ ይስራ በኢየሱስ። ጌታ ኢየሱስ ስራባቸው በኢየሱስ። ኃይል ይውለቅባችሁ በጌታ በኢየሱስ። receive it in the mighty name of Jesus። በቁጥር 31 ላይ ቤቱ ተናወጠ ይላል። ምን ማለት መሰላችሁ ሐሳቡ? ጸሎታቸውን ለመመለሱ ፈጣን ምልክትን እግዚአብሔር አደረገ ማለት ነው። አየ ቤቱ ሲናወጥ ምን ሆነ ማለት ነው? ጸሎታቸውን እግዚአብሔር ሰምቶ ቅስፈታዊ ቤቱን በምን ሞላ ይላል? በኃይሉ በዳመናው ሞላ። በሁሉም ላይ የእግዚአብሔር ኃይል ወደቀባቸው። ሁሉም መንፈስ ቅዱስን ተሞሉ። በኢየሱስ ስም ይሄ መንፈስ ይሙላባቸው። የእግዚአብሔር መንፈስ እጅን ከፍ አድርግ፣ ቀኝ እጅን ይሙላብህ በኢየሱስ ስም። የመንፈስ ቁጥጥር ያግኝ በኢየሱስ ስም። ሻካሳፓ ይሁን። ሐዋርያ ሥራ 16 ቁጥር 26 ላይ እንዲህ የሚል ቃል ተጽፏል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩና እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያደምጡ ነበር ይላል። ድንገት የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። የእግዚአብሔር ኃይል ወረደ ማለት ነው። በዛ ጊዜ ደጆች ሁሉ ተከፈቱ ይላል። የሁሉም እስር ሰንሰለት ተፈታ። ተፈታ በልሲ እስራቴ ተፈታ በልሲ። የሰይጣን ወጥመድ ፈረሰ በልሲ። ድግምታቸው ፈረሰ በልሲ። እቅዳቸው በሌላ አይሰራም ፈረሰ በልሲ። በሌላ አይሰራም በኢየሱስ ስም ፈረሰ። ሰንሰለት እንደሚበጣስ ፈረሰ። በቤተ ክርስቲያን ላይ ያወጡት ሟርት ፈረሰ በኢየሱስ ስም ፈረሰ። ሀብትና ንብረቷን ያዙ ፈረሰ በጌታ በኢየሱስ። ተቃውማቸው ፈረሰ። ይሄ አሁን በእውቀት ቃል ነው። ዛሬ እናንተ ላይ ይህ ሰንሰለት ይበጠሳል። እንዳትሮጥ የከለከለ፣ እንዳታገለግል የከለከለ፣ ፍርሃትና ስጋት ወደ አንተ ያመጣ፣ ጭንቀትና ግራ መጋባት ያመጣ፣ ድህነት ጉስቁልና ያመጣ ሰንሰለት ዛሬ ይበጠሳል። አሜን በለኝ። ይበጠሳል፣ ይበጠሳል። የጸሎት መንፈስን ያዘገየ የፋሪስ መንፈስ ቢሆን ኃይሉ ይመታል በኢየሱስ ስም። ክብርን ያዘገየ ይመታል በኢየሱስ ስም። ሪሶርስን ያዘገየ ይመታል በኢየሱስ ስም። ርስትን ያዘገየ ይመታል በኢየሱስ ዛሬ ከእጃቸው ላይ ነጠቀ እግዚአብሔር። ዛሬ ከአእምሯቸው ላይ ነጠቀ እግዚአብሔር። ዛሬ ነጠቀ እግዚአብሔር። ምክራቸውን ከንቱ አረገ እግዚአብሔር። ምክራቸውን ከንቱ አረገ እግዚአብሔር። ነቀባቸውን ከንቱ አረገ እግዚአብሔር። እመነኝ፣ አንተ ላይ አገልጋይ ነህ፣ ዘማሪ ነህ፣ ነቢይ ነህ፣ ሐዋርያ ነህ።
አንተ ላይ ባካዋንህ የነቀፉ የተቹ ቢኖር መንገድን ሊዘጉ የተደራጁ አገልጋይ ነን ብሎ የተደራጁ የክርስቶስን እየተቃወሙ ነውና ዛሬ እቅዳቸው ፈረሰ። ዛሬ ድግምታቸው ፈረሰ። የቃልቻው ድግም ፈረሰ። ሃይማኖታዊ ድግም ፈረሰ። ሃይማኖታዊ ወጥመድ ፈረሰ። ፈረሰ። የደገሙብህ ፈረሰ። ቸርቿ ትዘጋ ብሎ የደገሙ ያንቺ ቤት አይከናወን ብሎ የደገሙ ያንተ ራእይ አይከናወን ብሎ የደገሙ በር ዘጉብህ። ክርስቶስ እንዳይታይ በር ዘጉብህ። ፈረሰ። ሰንሰለት ከአይምሮ ላይ ተበጠሰ። ከእግር ላይ ተበጠሰ። ከቅባት ላይ ከጥሪ ላይ ተመታ በኢየሱስ አሜን። ይኸውልህ ስሙኝ፣ በዓለም ዙሪያ ያላችሁ በእናንተ ላይ ሟርትና ጥንቆላ ድግምት አይሆንም ተብሎ ተጽፏል። አየህ፣ ለትውልድ የሚሆን ራእይ ታቅፈሽ፣ ለትውልድ የሚሆን ራእይ ይዘህ፣ ለትውልድ የሚሆን የእግዚአብሔር ፍቃድ ይዘህ፣ ትውልድ የምትመግብበት ነገር ይዘህ እድል ላይ እንዳትደርስ ራእይ ላይ የመከሩብህ ራእይን የያዙ መንገድን የያዘው ዛሬ እመን፣ ሰንሰለታቸው ተበጠሰ። ኃይላቸው ተመታ። ድግምታቸው ፈረሰ። ክፉ ሐሳባቸው ፈረሰ። በኢየሱስ ስም ፈረሰ። በመንፈስ ቅዱስ ኃይል ፈረሰ። እንዲህ በለው ከፍ ባለ ድምፅ ማንም የሚይዘኝ የለም በሉ። ማንም የሚይዘኝ የለም። ጮክ በል። ማንም የሚይዘኝ የለም። ማንም የሚይዘኝ የለም። የወንጌልን ሩጫ ሮጣለሁ። ክርስቶስ ኃይሌ ነው በል። ክርስቶስ ኃይሌ ነው። መንፈስ ቅዱስ ኃይል ይሞላኛል በል። መንፈስ ቅዱስ ኃይሌ ነው። በመንፈስ ቅዱስ ኃይል በል። በመንፈስ ቅዱስ ኃይል የወንጌሉን እሳት እስከ ሰባቱ አህጉራት አቀጣጥላለሁ። ኃይሌ ኢየሱስ ነው። ኃይሌ ኢየሱስ ነው። ደሙ ኃይሌ ነው። ደሙ ቅባቴ ነው። የመንፈስ ቅዱስ ቅባት ወድቆብኛል። እሳት እሄዳለሁ። አሜን። ትሄዳለህ። አሜን። ትርፋማ ትሆናለህ። አሜን። ትሆናለህ። አሜን። ቅባቱ ያስጨርሳል። አሜን። ቅባቱ ያዘልቅሃል። አሜን። ቅባቱ ያስወርሳል። አሜን። የእግዚአብሔር ቅባት ጉልበታም። አሜን። እንደዚህ በሉስ፣ እኔ በሉስ ኃይለኛ ሪቫይቫል ውስጥ ነኝ። ምክንያቱም ወንጌል ተሰጥቶኛል። እሳቱ በእጄ ነው። የመንፈሱ ኃይል ተቆጣጥሮኛል። እግዚአብሔር በቃሉ ሞልቶኛል። እግዚአብሔር በመንፈሱ ዕለት እያነደደኝ ነው። ስለዚህ በላ እኔ ሪቫይቫል ላይ ነኝ። ኮንፈስ እኔ ሪቫይቫል ላይ ነኝ። እኔ ሪቫይቫሉን አስቀጥላለሁ። የጌታዬ ሪቫይቫል በለስ ሃሌሉያ። መለኮታዊ ጉብኝት ሆነ በመላ ኢትዮጵያ፣ በአፍሪካ፣ በአውሮፓ፣ በአሜሪካ፣ በካናዳ፣ በኤዥያ፣ በህንድ፣ በቻይና ይሄ የወንጌል እሳት ሪቫይቫል አቀጣጥላለሁ። ለጌታዬ እገዛለሁ። ወንጌል አርማዬ ነው። ደሙ አርማዬ ነው። ይሄንን ይዤ እሄዳለሁ። ሰይጣን አታቆመኝም። ሉሲፌር በሎታል። ዛሬ ጉድ ፈላ። እግዚአብሔር ቀብቶኛል። በኤልዛቤት ላይ በጉልምትናው ላይ በርኩሰት ላይ ጌታ ኢየሱስ በቅባቱ ልክ ሞልቶኛል። ወንጌል አርማዬ ነው። ወንጌል ክብሬ ነው። ወንጌል ኃይሌ ነው። ስለዚህ ታምራት የኔ ነው። ድንቅ የኔ ነው። ታምራት ኃይሌ ነው። ፈውስ ኃይሌ ነው። የመገለጥ ጸጋ የኔ ነው። አሜን።
ባለመሰሳት ሃሌሉያ ኢየሱስ ሰጥቶኛል። አሜን በል። አሜን። ኢየሱስ ሰጥቶኛል። ኢየሱስ ሰጥቶኛል። በወንጌል ሥራ ላይ በወንጌል ሥራ ላይ የታምራት ጸጋ ስጦታ ኢየሱስ ሰጥቶኛል። ኢየሱስ ሰጥቶኛል። በወንጌል ላይ የምስራቹ ወንጌል ላይ ወንጌል ሲሰብክ ሳስተምር ጌታ ኢየሱስ አብቶኛል። ታምራት የኔ ይገለጣል። የትንቢት መንፈስ ሃሌሉያ እንደ ውሃ ጠጥቻለሁ።